ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የኤስአር ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱሊላህ ሁሉ ሰላም ነው ወይ? ድምጻችን ደግሞ ንፋሱ አያሰማም። እንዴት ናችሁ? እንዴት ከረማችሁ? ውዶቼ፣ ማሮቼ፣ ፍቅሮቼ፣ አለሞቼ እንዴት ናችሁ? ምን እያየህ ነው? አቡይ ምን ከዛን አለው የለው አለው ፉል ነው። ከዛ ዘግተዋል። ያው ፉል ነው ኢንሻአላህ። የት እየሄድክ ነው? ፀሐይዋ እየገባኝ እንዴት እንደምታምር ማሻአላህ ተባረካላህ። አጣይም ቴምር ማሻአላህ ተባረካላህ። ቴምራችን እየያዘ ነው። በቅርብ ጊዜ ደግሞ ቴምር እሸት እንበላለን ኢንሻአላህ። አረንጓዴ ሆነ እንጂ ቴምሩ ነው በጣም ወዴት ነው ታዲያ? ያ አላህ። እና እንዴት ናችሁልን ቤተሰቦቻችን? ሰላም ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ። ሁሉ ሰላም ነው ወይ? ከኛ ጋር ሁሉም ሰላም ነው፣ ደህና ነን። እንዴት ናችሁ? እንዴት ከረማችሁ? ስራ እንዴት ይዟችኋል? ሁሉም ሰላም ነው አልሐምዱሊላህ ረብል ዓለሚን። ከኛ ጋር ደህና ነን። እናንተስ እንዴት ናችሁልን? ለምታበረታቱን ደግሞ በጣም ነው የምናመሰግነው። ጀዛኩምላሁ ኸይረን። ሽክረን ሊኩም። ወይነክ አላህ። እና እንዴት ናችሁልን? ሰላም ናችሁ ወይ? አልሐምዱሊላህ ረብል ዓለሚን። እኛ በጣም ሰላም ነን፣ ደህና ነን። እና የኔ ውዶች በተረፈ እንዴት ናችሁልን? ደህና ናችሁ ወይ? እና ውዶቼ፣ ማሮቼ፣ ፍቅሮቼ ያው መልካምነት ጥሩ ነው። መልካምነት ይከፈለናል እንጂ ማለት በቃ መልካም ስናደርግ አላህ የሚከፍለን ሚንዳ አለ። ከሰዎች ጋር ሳይሆን ከአላህ ጋር የሚከፈለን ትልቅ ሚንዳ አለን እና መልካም ስንሆን የራሳችን የልብ እርካታ ነው ያለን። መጥፎ ስንሆንና መጥፎ የሰራነውና የሆነ ትንሽዬ ነገር በቃ ትንሽዬ ነገር ከሰራን ግን ልባችን የቱን ያክል እንደሚደሰት የቱን ያክል በቃ ሰላም እንቅልፍ እንደምናገኝ የቱን ያክል ሰላማዊነት እንደሚሰማን ያው ታውቃላችሁ። ግን የሆነ ነገር ደግሞ ትንሽ ነገር መጥፎ ነገር ካደረግን ደግሞ የልብ መረጋጋት የሚባለው ነገር አይፈጥረውም እኛ ጋር ማለት ነው። ለምን ይመስላችኋል? ስለዚህ መልካምነት ለራስ ነው። መልካም መሆን ለራስ ነው። ታማኝ መሆን ለራስ ነው። ከሀቅ ጎን መቆም ደግሞ ለራስ ነው። አላህ ሀቀኞች ያድርገን። ከሀቅ ጎን የምንቆም ሁሌም እውነተኛ ሰዎች አላህ ያድርገን። የሰው ልጅ ባለባበሱ በሆነ ነገሩ አይደለም ሊለካ የሚችለው ማለት ነው። ወላሂ አላህ ጋር ያለው ሚዛን ግን ከዛ ባሪያውና አላህ ናቸው የሚያውቁት። እና በየሰው ልጅ ሶሻል ሚዲያ ላይ አይተን ከሌኮ እንደዚህ ነው፣ ከሌኮ እንደዚህ ናት፣ እሷ እንደዚህ ናት፣ እሱ እንደዚህ ናት እንላለን። ግን ከአላህ ጋር ያላቸውን ቁርኝነትና የቂን ግን እኛ የምናውቀው ነገር የለም ማለት ነው። እና ምን ጊዜም ቢሆን መልካም ሰዎች እንሁን። ምን ትላለህ ሳራ? መልካም መሆን ባያተርፍም አይጎዳም። ነገር ግን ትልቁ ትርፋማ መልካምነት ነው ብዬ አስባለሁ። መልካም መሆን ትልቅ ትርፍ ነው። ትልቅ ትርፍ ማንም ሰላማዊ እንቅልፍ እና ማንም ምንም ይበላችሁ ምንም ሆኖ ምን ጊዜም ከሀቅ ጎን ቁሙ። ሀቅ ምን ጊዜም ከእናንተ ጋር ካለ አላህ ሀቀኞችን ይወዳል፣ እውነተኞችን ይወዳል፣ ታማኞችን ይወዳል። አላህ ከወደዳችሁ፣ አላህ ካመናችሁ፣ አላህ ከቀረባችሁ ሰው ራቃችሁ አራቃችሁ መጣ ቀረ ምንም የሚጠቅም ፋይዳ የለውም። እውነት ነው። ከሰው ልጅ ጋር ዱንያ ላይ ስንኖር ለመኗኗር ስንል ሰው ያስፈልገናል። ላኪን ግን እናንተ ጥሩ ነገር ስትይዙ ሀቅ ላይ ስትሆኑ ምናምን ከሚጠላችሁ የሚርቃችሁ ሰው ካለ ግን ወላሂ አላህን ከያዝን ምንም አይነት ነገር የሚያስፈራ ምንም አይነት ነገር የሚያመጣ ነገር ምንም አይነት ነገር የለም ማለት ነው። እና ሁሌም ቢሆን ከአላህ ገዛ ጋር ሁሌም መልካም እንሆን። በተቻለና አቅም ለሰዎች መልካም እናስብ፣ መልካም እንሆን፣ ቅን እንሁን፣ ሰላማዊ እንቅልፍ እንተኛ ነው የምለው። ምን ልታረግ ነው ውዴ? ምን ሆኖብህ ነው? ይሄ አሁን አዲስ ሰርዶ እያወጣ ነው። ይሄን አሁን አንተ ነው የዘራኸው ቅርብ ጊዜ። ይሄ ተዘርቶ ነው በነገራችን ላይ ፋሚሊዎች፣ ይሄ ሳር ተዘርቶ ነው የሆነ ማለት የሆነ ነገር አምጥተው ረጩት ብቻ እንደዛ በቀለ በስንት ወሩ። ይሄ ምንድነው? ሳሩን ተክለን እንትን ማዳበሪያ ነው የረጭ ነው። ማዳበሪያ ነው የረጭ። ይሄ ምንድነው? ይሄ ጥቁር አፈርና ጥቁር አፈር ሳይሆን የከብቶች ፍግ ነው የሚባለው። የከብቶች ፍግ በተቃጠለ ዘይት ለማዳበሪያነት በጣም አሪፍ በተቃጠለ ዘይትና ከግብርና ሙያ ፍሽታው ግን ሲያስጠላ ከግብርና ሙያ ራሱ አንድ ነገር የተማርነው ይሄን ነው እንትላለን እና እንደዛ ነው። አሁን እዚህ ጋር በተን አደርገዋለሁ
ገባሽ ስበት ነው ይሄ ከላይ ቁጭ ያለው እና እንደተቀለ ይሄ አሪፍ ማዳበሪያ ያ እንደዚህ ከሚረጨው ማዳበሪያ ይሄንኛው በጣም ምርጥ ነው ማስቲካ እናንተ ደግሞ አትለያዩ አዎ ሌላ ምን አለ ታዲያ ማስቲካና እሱ ላይቭ የትኛውን ቦታ በቃ ስትሄዱ ጓደኛው ነው ጓደኛ አርገዋል እኮ በቃ ይጨንቀኛል በቃ ማስቲካ ከሌለ ድብር ነው የሚለኝ አረ መደበሪያ ነው ሳታስበው ሱስ ውስጥ ገብታል ማለት ነው ቢትቆ ታክሲ እየሰራው ስለምበላ ስለዚህ ሱስ ውስጥ ገብታል አልቀም ታውቂያለሽ ስለማልቀም ማስቲካ ነው እና ደግሞ ለምንድን ነው 1000 ሰብስክራይብ በዚህ ሳምንት የማያስገቡን እንዴ ያስገቡናል የምንገባው ቅርብ ጊዜ ኢትዮጵያ ልንገባ በተለይ እኔ ልገባ ነው ቅርብ ጊዜ ደብሮሻላ ቅርብ ጊዜ ልገባ ነው ደብሮኛል አውዝ ቢላሂ ሚነ ሸይጣን ረጂም ስራ እየጀመርኩ ነው አሁን እስኪ ያላ እንደዚህ ካረኩት የሚገርም ማዳበሪያ ነው የሚሆነው ከ3 ቀን በኋላ እናሳያቸዋለን የሚገርም ሳር ነው የሚወጣው ማለት ነው እና እኔ በቅርቡ ኢትዮጵያ ልገባ ነው ፋሚሊዎቼ ሰብስክራይብ አድርጉኝና 1000 ሰብስክራይብ አድርጉኝ ሞኔታይዝ አድርጉኝ ሰወዳችሁ ማለት ነው ሰዓቴ ሙሉልኝ ኢትዮጵያ ልገባ አስቤያለሁ በቅርቡ ኢንሻአላህ የሚገርም ስራ ነው አማራጭ እዛ ጋር የምታዩት ደግሞ የከብቶቻችን ነው የሚገርማችሁ ነገር ከብቶቻችን በጎቻችን ደግሞ ያሉት እዚህ ጋር ደግሞ በጎቻችን ምናምን ናቸው ያሉት እዛ ጋር የሚታየው ቤት ያኛው የሰውየው ሌላኛ ቤት ነው ማለት ነው እና እኛ ደግሞ ዝና ያለ ነው ታላላችሁ ጀርቤው ማለት ነው አሪፍ ከሆነ አስወጣለው ሌላ እና የት ሄደ ሳንቀርጸው በል ምኑ ትናንትና ቪዲዮ አስገቡኝ እያለ የት ሄደ ኧረ ተይ እና ፋሚሊዎች የኔ ይመስላል ለማንኛውም ግን ሰብስክራይብ አድርጉኝ 1000 ሰብስክራይብ አድርጉኝ አይከፈልበትም መልካም ሁኑ ቀን ሁኑ ውዶቼ ማሮቼ ፍቅሮቼ ትላላችሁና ተዝናኑ ተፈጥሮን ይው ሰላም ይሰጣል እዛ አይነት ቦታ ላይ መኖር ሰላም ይሰጣል መረጋጋትን ይሰጣል ጥሩ ነገር እንድናስብ መልካም እንድናስብ ያደርገናል ብቻችንን ጊዜ እንድንሰጥ ያደርገናል እዛ አይነት ቦታ ላይ መስራት ያው አንዳንድ ጊዜ ብቻኝነት ቢያስጠላም ግን ቢያንስ ደግሞ ይሻላል ማለት ነው ማለት ወደኔ መጣብኝ ሳላ አራኑ ናግዙኝ አባባ ወደኔ እንዳለ ወደ አይኔ ገባ ወላሂ ላዝ እና እንደዛ ነው እላችኋለሁ ስሚ አሁን አሪፍ አይሆንልኝም እርግጠኛ ነኝ ወደፊት ኢንሻአላህ እዚህ ይሄ ያስፈልገው ይሄ ሌላ ሰር ካልተከልኩት አይነፋም ይሄ ሰርዶ ያለበት አሁን ይሄ እኮ እየሞላ ነው በነገራችን አሁን እቺ ትታርቂ ስራ ካረኳት አንዲ ሶፋ እናወጣለን ሶፋ ተተለ እዚህ ነው በቃ ቁጭ ብለው እኛ ሳር መቻጣን ነበር እዛኛ ቤት ለፍት ራሱ ቡና ወላሂ ማን እንደዚህ ይሄ እኮ በጣም ያምራል ስለዚህ ሰው አርጉኝ እያለ ነው ይሄው አካፋውን ይዞ ገበሬ ሳውዲ አረቢያ በረገራችን ላይ የምትመጡ ሰዎች ማለት ነው ስራ እንደዚህ ነው አረብ ሀገር ቀልድ አይደለም የአረብ ሀገር የማይታወቅ ይመስላችኋል አለ የአረብ ሀገር ብር እንደ ቀልድ የምታዩ አረብ ሀገር የምትመጣ ሴት ዝም ብላ ተራ ሴት የምትመስላችሁ በጣም ጠንካራ ጎበዝ ሴት ናት በነገራችን ላይ አረብ ሀገር መተው የሚሰሩ ማለት ነው ወንዶች በባህር መተው የሚሰሩ ወንዶች የሥራ ሰው ያይሆኑ በጣም ጀግንነት ይፈልጋልና ገንዘቡ ምንም የማይመስላችሁ እዛ ሲወጣ የሴት ብር የኔ ነው ብላችሁ የምትከራከሩ የሴት ብር እንካፈላለን እያላችሁ ገንዘብ የት አለ የምትሉ ያለሽ የሰራሽውን ገንዘብ ኢንሻአላህ አንድ ቀን የሆነ ነገር አድርጌልሽ አዋፉት ያለሽ አዎ ያጠፋውን መልስልኝ አየሁት አሁን አኮ ስላየው መልስልኝ አፋትልኝ ላኔማ ፉ ብያለሁ ግን ከሰጠኝ ደግሞ እንደ ስጦታ አድርገህ ምንም ችግር የለውም እኔ እንደው አሁን ከዚህ በኋላ የምሰራውን ሁሉ ያንቺ ነው ውሰጂ እሺ አልፈልግም ሀደር ባንዳፍ ነው እና አረ በራጋና ቤተሰቦች ለማንኛውም እንደዚህ ሁኜ ሰርቼ ለዛውም አሁን ደግሞ በውስጤ ባቄላ ይዤ እየሰራው እንደዚህ ትላለህ በቅርብ ኢትዮጵያ ልገባ ያሰብኩት ለዛ ነው ፋሚሊዎች ተናገርኩ خلاص ምክንያቱም ሰብስክራይብ እንዲያደርጉኝ ነው ሀገር እንዲገባ ሞኔታይዝ አድርገውኝ እንዲገባ ፈልጋለሁ እና እንደዛ አድርጉኛ ውዶቼ ማሮቼ ፍቅሮቼ ትላላችሁ አረ ባቄላው ጉዳይ አስቡበት እና አቡዩምናና እኔ በቅርብ ቻው እንባባላለን ወይ እሱ ይሰራል ይቀጥላል ወይ ተከትሎን ይመጣል ማለት ነው ኢንሻአላህ አራኔ ብቻ እንዳያስቀሩኝ ሰብስክራይብ አድርጉኝ ተከትየልኝ እዚህማ አይነፋም እዛው ሰራለሁ ዩቲዩብ እዛ ትሰራለህ ስለዚህ 1000 ሰብስክራይብ እንዲያስገቡ አድርግ የምር ትልቅ ሰርፕራይዝ አለን በነገራችን ላይ ሰሞኑን ትልቅ ሰርፕራይዝ አለን ሰርፕራይዝ ዘን እንመጣለን እሺ ውዶቼ
እናንተ በዚህ ቪዲዮ አይቻችሁ የኔን ደስታ የሚያስደስታችሁ ከሆነ የሰው ደስታ የሚያስደስታችሁ ከሆነ የሰው መደሰት የሚያስደስታችሁ ከሆነ ሰብስክራይብ አድርጉኝ። ኢንሻአላህ የሚገርም ነገር ሰርፕራይዝ ይዤ እመጣለሁ። 1000 ኬክ አስገባችሁ ደግሞ ሰሞኑ ኬክ እዚህ ብዙ ምስኪኖች አሉና ለነሱ ቆርሻ ያበላለሁ። ምስኪን ኬክ አይተው የማያውቁ እዚህ ኡማሎቹ ማለት ነው እዚህ ግቢ ውስጥ የሚኖሩ ምንም አይነት ኬክ የማያውቁ ጣፋጭ ምናምን ነገር የማይበሉ በእናንተ ስም እነሱን አበላላችኋለሁ። በእናንተ ስም በእናንተ በቤተሰቦቼ ስም እና በተረፈ በቃ ይሄን ይመስላል እላችኋለሁ። እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ኤስአር ፋሚሊ ወደፊት ትላለህ